መንገድ ላይ ለምንሳደበው ስድብ ደንቆሮ ደደብ ብለን ለምንሳደባቸው ስድቦች እኛ ተናግረ ነው ምናልፈው ግን ሰውየው ከሰማ በኋላ እኔ ደደብ ነኝ ወይ ብሎ ይጠይቃል እኔ ደንቆሮ ነኝ ወይ ብሎ ይጠይቃል ሁለተኛው ሰው እንዲያ ብሎ ይሰድባል ሶስተኛው ሰው እንደዛ ብሎ ይሰድባል ከዚያስ ይሄ ሰው ምን ይሆናል እብድ ይሆናል ወይ ራሱን ያጠፋል እንደሱ ነው እንደ ማህበረሰብ መውሰድ የሚገባን ኃላፊነቶች ስላሉ እንደ ሀገር የተናገርናቸው ይውላችሁ ምናልባትኛ መሳሪያ ይዘን አልተኮስን ይሆናል እኛ ምናልባት ጦር ሜዳ ውስጥ ገብተን አልተዋጋን ይሆናል እዚህ ሆነን የተናገርናቸው ቃላት ግን አሉ ለሰው ልጅ ሞት ምክንያት ይሆን ህይወት ያሳጡ አሁን በጣም ብዙ ራሳቸውን የሚያጠፉ ወጣቶችን ትሰማላችሁ እሱ በምን ምክንያት ይመጣ ይመስላችሁ አያችሁ እንደ ኦርቶዶክስ ተውት ንግግሩን ተውትና ተስፋ እንኳን መሆን አልቻለም ማለት ጎረቤቶቻችን ራሳቸውን ሲጣርገው ሲገሉ እኛ እንዳለናቸው አያውቁም በእኛ ተስፋ ቆርጠዋል ባንተ ተስፋ ቆርጠዋል ባንቺ ተስፋ ቆርጠዋል ኦርቶዶክስ ሆነሽ ክርስቲያን ሆነሽ አጠገብህ ያለውን ወንድም ችግር መስማት አልቻልክም ወይ ደግሞ አግልኸዋል ወይ ደግሞ ሰድበኸዋል ወይ ደግሞ ሰድበሃታል በዚህ ምክንያት ተናዳ ሄዳ አንገቷን ሲጣርጋ ገላለች ማለት ነው ወይም ወንዱ እንደዛ ምንድነው ተስፋ መሆን ያልቻለው ሰዎች በእኛ ምክንያት እንዲያርፉ እንዲረጋጉ የመረጋጋት ምክንያት መሆን ያልቻልነው የመኖር ምክንያት ተስፋ መሆን ያልቻልነው ለምንድን ነው የሞት ምክንያት መሆን የሆነው ለምንድን ነው ለጎረቤቶቻችን ያልደረስናቸው ለጓደኞቻችን ያልደረስንላቸው ለምንድን እንዲህ ብሎ እኮ መጠየቅ ያስፈልጋል እና ንግግሮቻችን ቃሎቻችን ብዙ ሰው ሰብረዋል ብዙ ሰው አራቁተዋል በመንገድ ብዙ ሰው ደፍተዋል ብዙ ሰው መድረስ ከሚገባው ዓላማ እንዳይደርስ አድርገዋል በጣም ብዙ ልማዳችን ሽሙጥ አሽሙር አግቦ የሆነብን በጣም ብዙ ሰዎች አሉ ልማዳችን ይሆን ባለባበስ መቀለድ ባረማመድ መቀለድ በትምህርት መቀለድ ይሁት እኮ እንደዚህ ብሎ ነው እንዲያዩ ፈልጎ ነው አያችሁት ወይ ሱሪውን አያችሁት ጫማውን አያችሁት ወይ ንግግሩን በሁሉ ነገር ስቀን ተሳልቀን አሸማቀን ከምንም ነገር ውጪ እንዲሆኑ ያደረግናቸው ሰዎች አሉ እንደ ክርስቲያን እንደ ኦርቶዶክስ ክርስቶስን አርአያ የሚያደርግ እንደው ጌታን አሁን እንደው ዝም ብላችሁ 33 ዓመት ክርስቶስ ወር በነበረበት ጊዜ ባስተማረው ትምህርት ወንጌል የስላቅ ቃል አታገኙ የማሾፍ አታገኙ ክርስቲያን ማለት ክርስቶሳዊ ማለት ነው ክርስቲያን ማለት ክርስቶስን የሚከተል ማለት ነው ስለዚህ አካሎቻችን ጠላት ሆነውብናል አካሎቻችን ሞት ሆነውብናል አካሎቻችን ጦርነት ሆነውብናል አካሎቻችን ጥይት ሆነው ሚሳኤል ሆነው እየፈጁን ነው እና ራስን መግዛት ያስፈልጋል